ዩቲዩብ እና ቲክቶክ እንዴት አድርገን መያዝ እንችላለን? በዩቲዩብ እና በቲክቶክ እንዴት አድርገን ማደግ እንችላለን? ሰላም እንዴት ናችሁ? ይህንን ቪዲዮ ሁላችሁም እስከ መጨረሻው ድረስ እዩት። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ደግሞ ሌላም እንደዚህ ስሰራ እንዲደርሳችሁ ሁላችሁም ሰብስክራይብ ላይክ እያደረጋችሁ ጀምሩ። እና ወደ ሀሳቢ ስመለስ ምንድን መሰላችሁ? ዩቲዩብ ላይ አሁን ለምሳሌ አሁን በጣም ማደግ እንችላለን። በቀን በቀን ሁለት ቪዲዮ እና አንድ ረዘም ያለ ቪዲዮ እና ሁለት ደግሞ አጠር ያለ ቪዲዮ ብንለቅ ኦዲየንሶቻችን ደግሞ ስንት ሰዓት ላይ የሚኖሩት? 8 ሰዓት አካባቢ ላይ ነው የሚኖሩት። ሁላችንም ይሄን ነገር ተረድተን ሰብስክራይብ እንድናድግ ወደ ክፍያ ወደ ሞኔታይዜሽን እንድንገባ ሁላችንም ማደግ እንችላለን። ማደግ የማይችል የለምና ሁላችሁም ዩቲዩብ ላይ በጣም ብትሰሩ በተለይ ቲክቶክ ላይ እሺ ሁላችሁም ትሰራላችሁ፣ ግን ደግሞ ቲክቶክ ደግሞ እያደገላችሁ አይደለም። የዚህ ደግሞ ችግሩ ምንድነው? በቀን ያለ መልቀቃችሁ ችግር ነው። በቀን ምን ያለ ማድረጋችሁ ያለ መልቀቃችሁ። ዩቲዩብ ላይ አሁን ለምሳሌ አሁን ኦዲየንሶቻችሁ መቼ እንደሚቀመጡ መቼ ቪዲዮዎቹን እንደሚያዩላችሁ ምን ይላችኋል? ያሳያችኋል ወይንም ይነግራችኋል። ማየት ትችላላችሁ ማለት ነው። እና ይህንን ነገር አይታችሁ ደግሞ ምን ማድረግ ትችላላችሁ? በዛ ሰዓት መልቀቅ ትችላላችሁ ማለት ነው። ሰብስክራይብ የዛን ጊዜ መደረግ ትችላላችሁ። ቪዋችሁ ይጨምራል። ከዛ ለሞኔታይዜሽን ምን ታገኛላችሁ ማለት ሰዓት ታገኛላችሁ፣ ደቂቃ ታገኛላችሁ ማለት ነው። ስለዚህ ሁላችሁም በዩቲዩብም በቲክቶክም በቀን ከተሻለ በቀን ለመልቀቅ ሞክሩ ማለት ነው። ምክንያቱም በቀን ስትለቁ የኦዲየንሶቻችሁ ፍላጎት እየጨመረ ይሄዳል ማለት ነው። ምክንያቱም በቀን ካልለቀቃችሁ ያ ኦዲየንስ ይረሳችኋል ነገ፣ ወይንም እስከዛሬ የሰራችሁት ይደርሰዋል። ለዛ ደግሞ ምን ማድረግ አለባችሁ? ሁል ጊዜ መልቀቅ፣ በቃ አስፈላጊ የሆኑ ነገሮችን ማለት ነው። ስለዚህ ኦዲየንሶቻችሁ ደስተኛ እንዲሆኑ በእናንተ በሰራችሁት ደስተኛ እንዲሆኑ ምን ማድረግ አለባችሁ? እናንተ ማለት ነው መከታተል፣ ማየት አለባችሁ። ምን ላይ ነው ያነስኩት? ምን ላይ ነው ያበዛሁት? ምን ላይ ነው ችግር ያለብኝ እያላችሁ ሁላችሁም የራሳችሁን ችግር ማየት አለባችሁ ማለት ነው። ዞር ብላችሁ የራሳችሁን ማየት አለባችሁ ማለት ነው። ምክንያቱም ዞር ብላችሁ የራሳችሁን ስታዩ የሞኔታይዜሽን ህጉ እየጨመረላችሁ ወይንም የሞኔታይዜሽን ህጉ እያገኛችሁ ትሄዳላችሁ። ከዛስ በኋላ ቪዋችሁ እየጨመረ ይሄዳል ማለት ነው። ወች አወራችሁ ምን እያለ ይሄዳል ማለት ነው? እየጨመረ ይሄዳል ወይንም እያደጋችሁ ትሄዳላችሁ ማለት ነው። ስለዚህ ሁላችሁም 1000 ሰብስክራይብ እና 4000 ሰዓት ነው ወች አወር ነው የሚያስፈልገው። ስለዚህ እቺን ደግሞ ማሟላት ደግሞ ሁላችሁም ደግሞ አይከብዳችሁም እና ለማሟላት ሞክሩ። ሁላችሁም አሁንም ሰብስክራይብ እያደረጋችሁ አካውንቴ ሰብስክራይብ ለማድረግ ሞክሩ። እና ቲክቶክ ላይ ምንድነው የምታገኙት ማለት ነው? በአብዛኛው ላይቭ ላይ ትገባላችሁ። ላይቭ ላይ ገብታችሁ ደግሞ ኮይን ትሰበስባላችሁ። ያ ነው በቃ እንትኑ። የዩቲዩብ ግን በጣም ጠቃሚ ነገሩ ምንድነው? ሰብስክራይቡ በጣም በቃ ዝቅ አይልም። ሁሉ ጊዜ በዛ በሰብስክራይቡና በዎች አወራችሁ ምን እያላችሁ ይሄዳል? እየከፈላችሁ ይሄዳል ማለት ነው። ስለዚህ ለመከፈል ሞኔታይዝ ለማድረግ ሁላችሁም ለመጣር ሞክሩ። ከጣራችሁ ደግሞ ያው መሳካቱ አይቀርም። የሚሳካ ነገር ነው። ይሄ ማንኛውም ሰው የሚያሳካው ነገር ነውና እናንተም ታሳኩታላችሁ። ወደ ኋላ የሚቀርባችሁ ነገር የለም። ታገኙታላችሁ ማለት ነው። እና ጠንክሮ መስራት ነው። ተስፋ አለመቁረጥ ነው። ተስፋ ካልቆረጣችሁ የማይሳካ ነገር የለም። ሁሉም ታሳኩታላችሁ። ስለዚህ በቀን ሁለት አጭር ቪዲዮና አንድ ረዘም ያለ ቪዲዮ ለመልቀቅ ሞክሩ። እኔም እንደዛ እያደረኩ ነው እዚህም የደረስኩት። ከዚህም በላይ ደግሞ እኔም ደግሞ አድጋለሁ። ሁላችሁም ይሄን አካውንት ሰብስክራይብ እያደረጋችሁት የሆነ ነገር እንዳገኛችሁበት አስባለሁ። ምክንያቱም ሁሉም ሰው ከእናቱ ሆድ አይማርም። ምንድነው እያለ የሚሄደው? ከሰው እየተማረ ነው የሚሄደው። ይሄን ቪዲዮ ካያችሁት በኋላ የሆነ ነገር ያው ይመጣላችኋል። ከዛ በኋላ ለመስራት ትነሳሳላችሁ። ስለዚህ ለመስራት እንደተነሳሳችሁ ደግሞ ያንን የተነሳሳውን ማይንዳችሁን ወደ ኋላ ማስቀረት ሳይሆን ወደፊት በቃ ማስቀጠል ነው፣ መግፋት ነው። ሁሉ ጊዜ ለመስራት መሞከር ነው። ወደ ኋላ መመለስ የለም ማለት ነው። አንዴ ከሰራችሁ በኋላ መደጋገም ነው እንጂ ወደ ኋላ ለመመለስ ምን የላችሁ ማለት ነው፣ ፍላጎት እንዳይኖራችሁ። ምክንያቱም አንዴ ካደጋችሁ በኋላ በቃ ምንም የሚመለስ ነገር አይደለም። ዩቲዩብ ላይ በተለይ ማለት ነው ቪዋችሁ ምንድን ማለት ነው የሚመለስ ነገር አይደለምና ለመስራት ሞክሩ። እና ሁላችሁም ለመስራት ሞክሩ። አመሰግናለሁ።